ደንበጫዎቹ ይሁን ገረመውና ወልደ ጊዮርጊስ ይልቃል ቢተው በረቂቅ ትሬዲንግ እና በዋይቢኤስ ሱፐርማርኬት አመካኝተው በደከመ ሳይኮሎጂ በኋላ ቀር እስካም ህብረተሰቡን በልተውት ሄደዋል። ይሄንን ስናይ ህብረተሰባችን የመበላት ደረጃው ከፍተኛ መሆኑንና ምክንያታዊ ያልሆኑ ገንዘቦችን የመቀበል ደረጃው እየጨመረ መምጣቱንና ስግብግብነቱ እንዳስበላው ስናይ ለቀናዎቹ ሳያውቁት ለተበሉ ሰዎች አንዳንድ ነገሮችን ለማየት እና ለመንገር ለመምከር ፈለግን። እንግዲህ በዚህ የቴክኖሎጂ ዘመን እስካሞች የተለያዩ እስካሞች ወደ ሀገራችን እየመጡ ነው ያሉት። የተለያዩ ማጭበርበሮች ወደ ሀገራችን እየመጡ ነው ያሉት። ስለዚህ አንዳንዶቹን እንያቸው። ዋናው ነገር የምናየው አሁን ላይ በብዛት ወደ ሀገራችን የገባው የቻርለስ ፖንዚ የፖንዚ እስካም ነው። እሱን የምናየው ሆኖ ከዛ ውስጥ ግን ከእስካሞች ውስጥ ወደፊትም ከሚመጡ እስካሞች ውስጥ አንዳንዶቹን እናይ። በመጀመሪያ ደረጃ እስካም ምንድን ነው? እስካም ማለት ይላል። እስካም ማለት ሰዎችን ማታለል፣ ሐሰተኛ መረጃ በመስጠት ወይም የተሳሳተ ተስፋ በመግባት ገንዘባቸውን፣ ንብረታቸውን፣ የግል መረጃቸውን፣ ችሎታቸውን የመበዝበዝ ወይም የመቀማት ህገወጥ ድርጊት ነው ይላል። እስካም የሚባለው ሰዎችን በማታለል ሐሰተኛ መረጃ በመስጠት የሰዎችን ገንዘብ፣ መረጃ፣ አእምሯዊ ንብረት ወዘተረፈ መቀበል ነው፣ መውሰድ ነው ማለት ነው እስካም ማለት። እንግዲህ እንደዚህ ከሆነ ሀገራችን ላይ ምን አይነት ሀገራችን ላይ ብቻ ሳይሆን ከዚህ በፊት ምን አይነት እስካሞች መጥተዋል፣ አሁንስ ምን አይነት እስካሞች እየተገበሩ ነው የሚሉትን እንያቸው። ዋና ፐርፐዛችን ግን የቻርለስ ፖንዚን የፖንዚ እስካምን ማየት ስለሆነ በመጀመሪያ የፍቅር እስካምን እንየው። ሮማንስ እስካም። ሮማንስ እስካም በባህሪው የፍቅር ባህሪ የለውም። ዋናው ነገር ፍቅርን እንደ መሳሪያ በመጠቀም የአንድን ሰው አእምሯዊ ንብረት ወይንም ደግሞ መረጃ፣ ወታደራዊ መረጃ ሊሆን ይችላል፣ የሀገር መረጃ ሊሆን ይችላል፣ የቢዝነስ መረጃ ሊሆን ይችላል። ፍቅርን እንደ መሳሪያ በመጠቀም ያንን ነገር መዝረፍ ነው። ሶሪ። እንግዲህ ይህን እስካም ስናየው በወንዱም በሴቱም በኩል ለፍቅር ተዋናይነት ይመቻሉ የሚባሉ ወጣቶች ይመለመላሉ። አእምሯቸው ያልበሰሉ እና እስካሙ እንዲሰራባቸው የተፈለጉ ቤተሰቦች ላይ የሴት ቤተሰቦች ከሆነች ለምሳሌ መልከ መልካም፣ ለፍቅር ተዋናይነት የሚመች፣ ንግግሩ የሚያምር፣ የኔ ቢሆን ብለው የሚመኙት አይነት ሰው ወደዛች ቤተሰብ ልጅ ይላካል፣ በተደጋጋሚ ይላካል። የፍቅር ግንኙነት እንዲጀምሩ ያደርጋል። ከተፈለገም እስከ ጋብቻ ድረስ የደረሰ ግንኙነት ይደረጋል። ከዛም በኋላ ዋናው ዓላማው ፍቅር ሳይሆን በልጅቷ ላይ እንትን ብሎ የቤተሰቦቹን ወታደራዊ መረጃ ሊሆን ይችላል፣ ሀገራዊ መረጃዎች ሊሆን ይችላል፣ የኢኮኖሚ መረጃዎች ሊሆኑ ይችላሉ፣ ገንዘብን ሊሆን ይችላል፣ ቢዝነስን ሊሆን ይችላል፣ አእምሯዊ ንብረትን ሊሆን ይችላል፣ ፓስወርዶቹን ሊሆን ይችላል። ያንን ነገር ማግኘት ነው። ኮንክሉዥኑ የመጨረሻ እንትኑ ያንን ማድረግ ነውና ያንን ካከናወነ በኋላ የፍቅር ግንኙነቱ ይቋረጣል ማለት ነው። ይሄ ያለ እስካም ነው። ሀገራችን ላይ በደንቡ እየገባበት ያለበት ሁኔታ ነው ያለው። ለምሳሌ ብንጠቅስ ሜቢ የተሻለ መረጃዎች መሰብሰብ ያስፈልጋል። አሁን ላይ እዚህ ቲክቶክ አካባቢ የምታዩቸው ሰዎች በተለያዩ የውጭ ሀገራት ላይ በተለይ አረብ ሀገራት ላይ ሲዝናኑ እናያቸዋለን። ዋናው ነገር እነዚህ ትሬድ የሚነግዱ ልጆች ራሳቸውን ያው የእነሱም እስካም አለ ሌላ ነገር ግን ዋናው ነገር ሀገራችን ላይ ሀብት ሲገኝ ቤተሰባዊ መዋቅርን አንዳንዴ መቀየር ይኖራል።
ለምሳሌ ከሚስት ውጭ ሌላ ቦታ መሄድ፣ ከባል ውጭ ሌላ ወንድ ጋር መሄድ። ለእነዚህ ሰዎች እነዚህ ቲክቶክ ላይ መልከኛ ሴቶች ይመረጡላቸዋል። ይመረጥላቸውና አንድ ልጆቹ ገንዘብ እንዲሰሩ ይደረጋል። ሁለት ደግሞ የነዛን ቅድም የጠቀስኩላችሁን ነገሮች የማግኘት የማጭበርበር እስካሞች ሊደረጉባቸው ይችላሉ። አስብበታለሁ፣ እየሄድኩበት ነው ያለሁት። ነገር ግን ዋናው ነገር አሁን ላይ በቲክቶክ የሚሰሩት ገንዘብ አይደለም ያንን ነገር እንዲዝናኑ ምክንያት የሚሆናቸው። አንድ እነዚህ ባለሀብቶች የሴክስ ኢንዱስትሪውን እንትን እያሉት ነው ያሉት። ከሴቶቹ የሚያገኙት ነገር አለ፣ ከወንዶቹ የሚያገኙት ነገር አለ። ለዛ ደግሞ ተመጣጣኝ የሆነ ክፍያ ይከፈልላቸዋል። ወርዱን ጠርተን መነጋገር እንችላለን። አስፈላጊ ከሆነ እነሱ እስካረጉት ድረስ ይደረጋሉ። ለዛም ጥንቃቄ ማድረግ ስለሚጠበቅ ነው። ብዙ ባለሀብቶች ሀገራችን ላይ ጨዋዎች አሉ። ነገር ግን ሀብት በጨመረ ቁጥር ቤተሰብን አፍርሶ ሌላ ቤተሰብ የመገንባት የመፈንዳት ነው የሚባለው አካሄዶች ሊኖሩ ስለሚችሉ በእነዚህ በሮማንስ ስካሞች ልንበላ የምንችልበት እድል ስላለ ጥንቃቄ ብናደርግ የሚል ነው። ሌላኛው የቪዛ ስካሞች ይኖራሉ፣ የቴክኖሎጂ ስካሞች ይኖራሉ፣ የፋይናንስ ስካሞች ይኖራሉ፣ የትሬድ ስካሞች ይኖራሉ፣ የሎተሪ ይኖራል፣ የስራ ዕድል ማጭበርበሮች ይኖራሉ። እነዚህ የመሳሰሉ ስካሞች አሉ። ዋና ዓላማችን የፖንዚ ስካምን ነው። እንግዲህ ፖንዚ ቻርለስ ፖንዚ ባለፈው እንደነገርኳችሁ በ1903 ነው እንደ አውሮፓውያን አቆጣጠር ከጣሊያን ተነስቶ ወደ አሜሪካን የገባው እና በተለያዩ ዝቅተኛ ስራዎች ላይ ተሰማርቷል። በተለያዩ ትናንሽ በሚባሉ የሌብነት ተግባራት ላይም ተሰማርቶ የታሰረ ሰው ነው። በስተመጨረሻ ግን የቴምብር ንግድ ላይ ተሰማርቶ ብዙ ህብረተሰብን ያጭበረበረ እና በስተመጨረሻም ኤፍቢአይ ደርሶበት ለስር የተዳረገና እስሩን ጨርሶ ብራዚል ላይ የሞተ ሰው ነው። እንግዲህ ወደ ሀገራችን ስንገባ የፖንዚ ስካም ለምሳሌ እነ ረቂቅን ዋይቤስን ስናያቸው ሲመጡ ህጋዊ ሆነው ነው የሚመጡት። ህጋዊ ሆነው የመንግስት ግብርን የሚከፍሉ ቲር ነምበር ያላቸው ምንም አይነት ነገር የመንግስትን ጥቅማ ጥቅም የማያስቀሩ፣ በዚህ ላይ ደግሞ የመንግስት ፖሊሲን ስትራቴጂን የሚደግፉ፣ ችግኝ ተከል ሲሉ የሚተክሉ፣ የተለያዩ በጎ አድራጎት ስራ ላይ ሲሰማሩ የምታዩ፣ ሲሰጡ፣ ሲሸልሙ፣ ሲያበረታቱ፣ መንግስት ስራ የሚያቀሉ ነገሮችን የሚያደርጉ፣ በዛ ላይ ደግሞ የአንዳንድ ፓወር ያላቸውን ፖለቲካል ፓወር ያላቸውን አካላት ፎቶቸውን ጭምር ከጀርባ የሚለጥፉ አካላት ናቸው የፖንዚ ስካም ሲመጡ ወደ ሀገር ውስጥ የሚመጡት። ይህንን የሚያደርጉበት ዋና ምክንያት መንግስት አቴንሽኑን ወደ እነሱ እንዳያረግ ለመከልከል ነው። መንግስት እንትናቸውን በትክክለኛ ግብር የሚከፍሉ ከሆነ የፖሊሲውን ስትራቴጂውን የሚተገብሩለት የሚያግዙት ከሆነ አይከተላቸውም ማለት ነው። ስለዚህ በውስጥ ወይራ በውስጥ ሌላ የእስካማቸውን ይጀምራሉ ማለት ነው። እንግዲህ እነዚህ ሁለት ግለሰቦችን መርጠን እንኳን ብናያቸው ምንድን ነው የጀመሩት? የሱፐርማርኬት ስራን የጀመሩት። ሱፐርማርኬት ላይ የአዲስ አበባ ችግር አውቀውታል። የተለያዩ የአቅርቦት እቃዎች ችግር አለ። ስለዚህ መንግስትን በተለይ የአዲስ አበባ ከተማ አስተዳደርን በመደገፍ የተለያዩ ዘይት አቅርቦትን፣ የቲማቲም፣ የሽንኩርት ስራዎችን በተመጣጣኝ ዋጋ እንስራልህ ብለው የከተማ አስተዳደሩን አሳመኑት። ድጋፍ ሰጣቸው። በተለያየ ቦታዎች ሱቅ ሰጣቸው። እነሱም ያን ስራ ጀመሩ። መንግስትን ሲደግፉ ነው የምታያቸው። ስም ጠቅሰው ጠቅላይ ሚኒስትሩን፣ የአዲስ አበባ ከተማ አስተዳደር ከንቲባን ሲያመሰግኑ ነው የምታያቸው። እነሱ የሚሰሩትን ስራ በተጨማሪ በጎ አድራጎት ስራ ላይ በሰፊው ሲሳተፉ ታያላችሁ። ይሄ የፖንዚ ስካም አቴንሽንን የመቀየር አንዱ ስትራቴጂ ነው እና ተጠቅመውበታል። ከላያቸው ላይም ዞር ብለውላቸዋል፣ አልተከታተሏቸውም። ስለዚህ ከ4 ከ3 ዓመት በላይ ሀገሪቷ ላይ ይህንን ነገር
እንዲተገብሩ ምክንያት ሆነ ማለት ነው። ወደ ትግበራው ስንሄድ መጀመሪያ ደረጃ የፕራይቬት ሊሚትድ ካምፓኒ ነው ፍቃድ ያወጡት። ፕራይቬት ሊሚትድ ካምፓኒ ደግሞ ፍቃድ ስታወጡ ማክሲመም ሰው መያዝ ያለባችሁ እስከ 50 ሰው ነው። ምንድን ነው ያደረጉት? ኑና አብረን እንስራ ነው። ይሄ አዋጭ ቢዝነስ ስለሆነ ፖንዚ እንዳደረገው ማለት ነው። ቻርለስ ፖንዚ በ1919 ላይ የ45 ቀን ብራችሁ ኢንቨስትመንት ይሉታል እነሱ። ኢንቨስትመንታችሁ 45 ቀን እኔ ጋር የሚቆይ ከሆነ 50% ትርፍ እሰጥሃለሁ፣ 90 ቀን የሚቆይ ከሆነ 100% እሰጥሃለሁ በሚል ነው ፕሮሚስ የገባላቸው። ያንኑ ኮፒ ፔስት አድርገው ለምሳሌ 1 ሚሊዮን ብር ኢንቨስት የምታረግ ከሆነ ሁለቱም ላይ ረቂቅም ላይ ዋይቢኤስም ላይ በየወሩ 100 ሺህ ብር ቁጭ ብለህ እሰጥሃለሁ፣ ሰራህም አልሰራህም። ነገር ግን አግሪመንቱ እንደዛ አይደለም። አግሪመንቱ ስራ ኖርማል ቢዝነስ ማለት ነው። ስራ እንሰራለን አብረን ትርፉን በጋራ እንካፈላለን። ይሄ ምን ያደርገዋል? ወደ ሼር ይወስደዋል። ሼር ከሆነ ሌላ አወቃቀር ይኖረዋል። ስለዚህ ብር ለቀመ ከእንትኖቹ ላይ ኢንቨስተሮች ይላቸዋል። ከኢንቨስተሮቹ ላይ ብር ለቀመና ከዛም በኋላ በውስጠ ሚስጥር 120% በየወሩ እሰጥሃለሁ የሚል ታማኝነትን አተረፈ ማለት ነው። ስለዚህ 1 ሚሊዮን ብር ያለው ሰው ባንክ ቤት ለምን ያስቀምጠዋል? ይመጣና ወልደ ጊዮርጊስ ጋር ወይኔ ሆኔ ጋር ያስቀምጣል። በየወሩ 100 ሺህ ብር ይሰጠዋል። ስለዚህ ስራ ለቀው ሁላ እሱ ጋር መምጣት ጀመሩ ማለት ነው። አመኔታው ለ3 ዓመታት በእንደዚህ አይነት ሁኔታ ቀጠለ። እንዴት ይቀጥላል? የፖንዚ ስካም መጀመሪያ ያለው መጨረሻ አለው። ቢኮዝ ተበይ ሰዎች ሊሚትር ናቸው። የሰው ቁጥር ሊሚትር ነው። ስለዚህ ያ ማክሲመም ፖይንት ላይ ሲደርስ የሶስት ማዕዘን ወይም የፖንዚ ስካሞች ማብቂያቸው ይሆናል። ባትነካካቸውም ኦልሬዲ መፍረሳቸው አይቀርም። እንዴት ይፈርሳሉ የሚሉትን ለማየት እንሞክር። ለምሳሌ ወልደ ጊዮርጊስና ይሁኔ ፍቃድ አወጡ እና በውስጠ ሚስጥር እነዚህን ስራዎች መስራት ጀመሩ። አንድ ሰው ቢመዘግቡ ምንድን ያሉት? በየወሩ 100 ሺህ ብር ሰጥሃለሁ 1 ሚሊዮን ብር ካስቀመጥክ ነው ያለው። 1 ሚሊዮን ብር እነሱ ጋር ባስቀምጥ አንድ ሰው ብቻ የተመዘገበ ቢሆን የዚህ ካምፓኒ እስከ እድሜ ከ6 ወር አያልፍም። እንዴት 1 ሚሊዮን ብር ሰጠኸኝ፣ ባንክ ቤት አካውንቴ ላይ አስቀመጥክልኝ፣ ያንተኑ 1 ሚሊዮን ብር ሌላ ሰው እስኪመዘገብና እስኪገባ ድረስ 100 ሺህ ብር እሰጥሃለሁ። ስንት ሰጠውህ ማለት ነው? 600 ሺህ ብር ሰጠውህ ማለት ነው። ሌላ ሰው የሚገባ ከሆነና ሜቢ ይዤ የመጣሁት ኢንቨስትመንት ትንሽ ከፍ ያለ የሚያስኬደኝ ከሆነ ልቀጥል እችላለሁ። ካልሆነ ግን 600 ሺህ ብር ሰጠው፣ ሰው የማይገባ ቢዝነሱ አዋጭ ስላልሆነ ወይም ደግሞ ሰዎች ስለነቁብህ 400 ሺህ ብር ትርፍ አለ። 400 ሺህ ብር ይዘህ ትገነጠላለህ ማለት ነው። ነገር ግን ሰዎች ከገቡስ ሁለተኛው ሰው አንደኛው ሰውዬ በገባ በሶስተኛው ወር ከገባስ ለዚህኛው ሰውዬ አንድ መጀመሪያ የገባው ሰውዬ 6ኛው ወር ላይ 600 ሺህ ብር ጽፌለታለሁ። ሁለተኛ ለገባው ደግሞ 300 ብር ጽፌለታለሁ። 300 ሺህ ብር ጽፌለታለሁ። በጠቅላላው 900 ሺህ ብር ጽፌላቸዋለሁ ማለት ነው። ስለዚህ እነሱ 2 ሚሊዮን ብር ሰጥተውኛል። 1.1 ሚሊዮን ብር እጄ ላይ አለ ማለት ነው። ስለዚህ ያስኬደኛል። እስከ መቼ ነው የሚያስኬደኝ? የመጀመሪያው እወጣለሁ ካለ 1 ሚሊዮን ብሩን ሰጠዋለሁ፣ ፕሪንሲፓሉን ማለት ነው። ስንት ይቀራል? 100 ሺህ ብር ብቻ እጄ ላይ ትቀራለች ማለት ነው። ስለዚህ 7ኛው ወር ላይ ማቆሚያዬ ይሆናል፣ ወይንም ደግሞ 6ኛው ወር ላይ የሁለቱንም ሰዎች ብር ይዤ አቆማለሁ። ግን የእኛ ሰው የመጠየቅ እንትኑ እንዴት ነው የሚሰራው? ይሄ ትርፍ እያገኘ ነው ወይ፣ በሽንኩርትና በቃሪያ ትርፍ እያገኘ ነው ወይ ብሎ አይጠይቅም። የሰው ገንዘብ ሲገኝ ብቻ ነው የሚያልፍልኝ የሚል አስተሳሰብ አለ። አሁን ሁሉም ሀብታሞች ያለፈላቸው በእንደዚህ አይነት ሁኔታ ሰርቀው ነው የሚመስለን።
ንጹዎች አሉ ብዙዎቹ እንደዛ ቢሆኑ። ስለዚህ የእነሱን ሮል ሞዴል ነው መከተል የምንፈልገው፣ አንጠይቅ። ስለዚህ አንደኛው ወር ላይ 100 ሺህ ብር፣ ሁለተኛ ወር ላይ 200፣ ሶስተኛ እንደዚህ እያል ስንሰጠው ለጓደኞቹ ያወራል፣ ለቤተሰቦቹ ያወራል። ለምን ባንክ ታስቀምጣለህ? ናና እዚህ ግባ ይለዋል። ሰዎች እየበዙ ይመጣሉ። እየበዙ በመጡ ቁጥር የእስካመሩ የእድሜ ጊዜ እየጨመረ ይመጣል ማለት ነው። እየጨመረ ይመጣል። መጀመሪያ የገቡ ሰዎች ትርፋማ እየሆኑ አዳዲስ ገቢዎች ደግሞ ተበይ የሆኑ ይቀጥላሉ ማለት ነው። ስለዚህ አዲስ ሰዎች ሁሌ እየተበሉ ይሄዳሉ፣ ወደ ፒራሚዱ ጫፍ እየወጡ ይሄዳሉ። መጀመሪያ የገቡ ሰዎች ደግሞ ትርፋቸውን እያዳግምቱ ይሄዳሉ ማለት ነው። ነገር ግን አሁን ላይ የተደረገው ትልቁ ነገር ምንድን ነው? ሪኢንቨስትመንት አደረጉት። መጀመሪያ የገባው ሰውዬ 600 ሺህ ብር ካገኘ በኋላ ያቺኑ 600 ሺህ ብር ይዞ አልወጣም። ከነ ፕሪንሲፓሌ ስጠኝና በቃኝ አላለ። የተሻለ ብር ለማግኘት እንደገና 1.6ቱን ሪኢንቨስት አደረገ። በዙር አገኘው ማለት ይሄ ነው። እንደዛ ነው የተደረገው። ሪኢንቨስት እያደረጉት ሄዱ። ታማኝነቱ እየጨመረ ሲሄድ ሪኢንቨስት እያደረጉ ሄዱ። በጣም ብዙ ሚሊዮኖችን ነው፣ ወደ ቢሊዮን ሊጠጋ የሚችል ብሮችን ነው። በውል አይታወቅም። ራሱ ወልደ ጊዮርጊስ ሊቃል ቢተው ብቻ ያለው ከ700 ሺህ እስከ 8,000 ኢንቨስተሮች ነበሩን ብሏል። እንግዲህ እኔ ጋር የደረሱት እስከ 41 ሰው ብሎኛል። 20 ደግሞ ይላከልኛል። ስለዚህ በዚህ ደረጃ ውስጥ ዋይቢኤስ ብቻ በልቷል። ረቂቅ ከዚህ ሳይታወቅበት እስካሁን እንኳን ይሁን የሌላ ሰው ይሁን የማን እንደሆነ አልታወቀም። ረቂቅ በውስጠ ሚስጥር ተደብቆ ያኘከ ድርጅት ነው። ከዋይቢኤስ የበለጠ እንጂ ያነሰ ሊሆን አልቻለም። ስለዚህ በፑር ሳይኮሎጂ ሞጣ እንዳለው በፑር ሳይኮሎጂ ህብረተሰባችንን ተጠቅሞ ማርያምን፣ ሚካኤልን፣ ገብርኤልን እያለ ምክንያታዊ ባልሆነ ጠያቂነት በጠፋ እንትን ውስጥ እንደዚህ አጥቧቸው ሄዷል። እመለሳለሁ ይላል፣ አይመለስም። በጣም አይመለስም። የማይመለስባቸው የራሳቸው ምክንያቶች አሉ። ወንጀል ነው የሰራው። አበዳሪውም ሰጪውም ተቀባዩም ነው ወንጀል የሰሩት። የአራጣን ወንጀል ሰርተዋል። አራጣ አበዳሪና ተበዳሪነት ሰርተዋል። የተለያዩ ወንጀሎችን ሰርተዋል። የህግ ሰዎች ይሄዱበታል። አይመለስም። የእኛ ሰው ጅል ስለሆነ አሁንም ይመለሳል የሚል እንትን አለ። ተስፋ እናደርጋለን ኢንተርፖል ሁለቱንም ይዟቸው ለፍትህ እንደሚያቀርብልን ተስፋ እናደርጋለን። በስተመጨረሻ ለሚመጡትም ለሄዱትም እስካመሮች ህብረተሰባችን ጥንቃቄ ማድረግ ያለበት ነገር ከፍተኛ ትርፍ የሚያስገኙ ቢዝነሶች ሲመጡ ምንድነው ብሎ መጠየቅ ያስፈልጋል። እንዴት ነው የሚሰራው ብሎ ማሰላሰል ያስፈልጋል። መጠራጠር ያስፈልጋል። ከበደ አገኘና አየለ ላያገኝ ይችላል። ስለዚህ አንድ ከስግብግብነት ባህሪ መውጣት፣ ሁለት ማስተዋል። ራሳችሁ የማታውቁት ነገር ከሆነ እንኳን ሰዎች የኢኮኖሚክስ ሰዎች የተለያዩ ቢዝነስ ላይ እንትን ያሉ ዘመዶቻችሁ ጉዳዩን እንዲያይላችሁ ማድረግ፣ መጠራጠር። ኢንቨስት ለማድረግ ከፈለጋችሁ ደግሞ በሚመለከተው አካል በኩል መዋለ ንዋይ ነው የሚባለው፣ በዛ በኩል ሄዳችሁ ኢንቨስትመንት መግዛት ትችላላችሁ። በስተመጨረሻ ያው የፑር ሳይኮሎጂ ውጤቶች እኔ አንድ ብሔርን ስም በመጥራት እኔ ገበያ ውስጥ እንዳልቆይና ሀብታም እንዳልሆን ስለሚፈለግ ነው። ምክንያቱም እኔ የዚህ ብሔር አባል ስለሆንኩ ነው የሚል ያው የደደቦች መሸሸጊያ አለች። የደደቦች ተከታይ አለን። ተከፋይም ሆነን የምንከተል እንደ መንጋም ምክንያታዊ ሳንሆን የምንከተል እና ሊደብቅባት የፈለጋት አንዱ የብሔር ጉድጓድ ውስጥ ነው ሊቀበር የፈለገው። ነገር ግን ይሄ ነገር ዋና የራሱን ብሔር የተባሉ ማህበረሰቦችን ነው አጭበርብሮ የሄደው በብዛት። በእርግጥ ብዙዎቹን ከክፍለ ሀገር በተለያዩ ቦታዎች ያሉ ሰዎችን
በልተዋል። ነገር ግን እቺ ማምለጫ መንገድ አትሁን። ግማሾቹ ፖለቲካ ውስጥ ይከቱታል፣ ግማሾቹ ደግሞ ሃይማኖት ውስጥ ብሔር ውስጥ ይከቱታል። ስራውን ሲሰራ ብቻውን የሰራው ብቻውን ያጭበረበረው እናቱን ይዞ ሲወጣ አባቱን ይዞ ሲወጣ እህቱን ይዞ ሲኮበልል የእናንተስ ብር አላለላችሁም? እና አሁንም ማስተዋል የተሳናችሁ ሰዎች ወደ ራሳችሁ ብትመለሱ ጥሩ ነው ላለው መልካም ጊዜ ይሆንላችሁ።